ከ200 ሜትሮች በላይ ከፍታ ቁልቁል ሲታዘቧት የጅማ ከተማና አጎራባሽ ገጽታዋ ይህንን ይመስላል። በጅማ ከተማ መገኘት በሀገራችን ከሚገኙ ከተሞች መካከል በቀደመ ዘመናዊ ስልጣኔ አንድ ሁለት እርምጃን ራቅ ብሎ ከነበረ ከተማና ህብረተሰብ ጋር እንደመገናኘት ነው። ጅማ ባፍ ቢናገሩት ግነት በሚመስሉ ዘመነኛ ተረኮችና የታሪክ ክስተቶች የሞላባት የፍቅር ከተማ ናት። ዛሬ ዳግመኛ መልሶ ለመጠገን እንኳን የሚቻል በማይመስለው በስመጥሩ የአባ ጅፋር ቤተ መንግስት ዙሪያ ተመስርታ የነበረችው ትንሿ የጅሬን መንደር ለዛሬዋ የጅማ ከተማ መፈጠር ፋና ወጊ ነበረች። በጅማ ከተማ ነዋሪዎች ዘንድ በኳስ ንጉሱ ኤዲሰን አራንቶስ ዶና ሳሚንቶ ፔሌ ስም የሚታወቁት አቶ አብዱል ከሪም ስለ ጅማ እያንዳንዱ የታሪክ ሁነትና ገጠመኝ ሲያወጉ የታዳሚን ቀልብ የመግዛት ኃይል አላቸው። ጅማ እንግዲህ ይታወቃል በገነጋን ውስጥኒ አና ጨብሱን ተኛ ኖር ተቀመጡልን እኛና እኛናቱ ይብሉልኝ ነው ቅድሚያ። ኬት መጣ አይደለም አገር የት ነው የለም ጅማ ላይ አይጠየቅም። እሱ በመምጣት ብቻ በሰውነት ነው። ምክንያቱም ይሄን ደግሞ ኋላ ከጥንት ነው ታይዞ የመጣው ከገዳ ስርዓት። ጅማ የራሱ ገዳ ነበረው። ገዳ ሁሌ ይባላል። በ1640 የነበረ ገዳ ነው። ይሄ ገዳ ለረጅም ዓመት ከቆየ በኋላ ከግቤ ወዲህ ያሉት የመጫ ኦሮሞዎች የየራሳቸው መንግስታት አቋቋሙ። the5 ኦሮሞ ግቤ ስቴትስ በመባል የሚታወቁ አምስቱ የሸነን ግቤ መንግስታት እንግዲህ አንዱ ጅማ ነው። የመጀመሪያ ጅማ ንጉስ አባ ፋሮኮ ቢጋንግላ ነው። ጅማ ከተማ እንደ ከተማነት የገበያ ቦታው ነው የተቆረቆረችው ሂርማታ ላይ በእሳቸው ዘመነ መንግስት ነው። አባ ጅፋር ናቸው እንግዲህ በታሪክኛውን የምናውቃቸው። በዘመኑ ኢትዮጵያ በጣም በንግዱ በቡና በተለይ ቡና ለረጅም ዓመታት በ60ዎቹ አባ ጅፋር በቴክኖሎጂም በጣም እንደው የሚገርመው ዛሬ ምንም ብረት የሌለን እዚህ ማውጫ እሳቸው ከዚህ ከዳካኑ ኦሞናዳ ከጥሯፍታና ከዚህ ከሰንጠማ በበላ ብረት አውጥቶ አካፉ መጀመሪያ አካፋን ያሰሩ እሳቸው ናቸው። ጫማ ከዚህ ነው። ምርጥ ልብስ እንደ ያገር ልብስ ጥለቱ ያማረ እንጨት ወንበር። ለዚህ ነው ብዙ ደብዳቤዎች ከአፄ ምኒልክ የመጡት የምስጋና ጫማው ደረሰልኝ ወንበሩ ደረሰልኝ እግዚአብሔር ይስጥ ፈረንጅ ሀገር ከሚሰራው ይበልጣል እንጂ አንስ
ባቡር ሁሉ ከውጭ ሀገር ሲመጣ በ1890ዎቹ እንደው ይህን ስራ ፈረንሳዮቹን የሚያግዝ ሰብስብ ብሎ የጅማ ሰው ነው ይደው አንበሳን ዘንገደ ይሁዳ ሲሆን እግዚአብሔር ስም በሰነገደ ድረስ ከአባ ጅፋር መኩራኩር ከፈረንጅ ሀገር አስመጥቼ ሐረርጌ ደርሷል። ከሐረርጌ ጅማ ለማምጣት መንገዱን ለመደልደል እንጨቱን ለመቆፈት የአገር ሰዎች ያስፈልጋሉ። ይልቁንም የአገሬን ሰዎች ያስተምሩልኛል። አንተው ስትመጣልኝ እኔው ወርጄ እቀበላለሁ። የቀረውን ነገር አባ ጆቢር በቃል ያጫውታል። በመስከረም 1896 በአዲስ አበባ ከተማ ተማፈላል። እቺጅሬን ከተማ የአባ ጂፋር ዋና ከተማ ነች። ዘመኑ እሳቸው 8ኛ ንጉስ ናቸው። መኪና ሁሉ አስመጥተዋል። በ12000 ማርትሬዛ ከጀርመን ካሚዮንቺኒ ትባላለች። ሹፌሩ አባ ገሮባ ጊንጆ ናቸው። መንገዱን በቸና እየተደበደበ ቀይ አፈር እየተነሰነሰ ውሃ እየተጨመረ ምክንያቱም የዘመኑ መኪኖች ቀጫጭ ነገር ናቸው። ከመጀመሪያዎቹ ከአጼ ምኒልክ ቀጥሎ የመጡ መኪናዎች ናቸው። ጅማ የመዝናኛ ማዕከል ነበረች። አጋሮ የመዝናኛ ማዕከል ነበረች። አጋሮ ለሌሎች ከተሞች ያበድሩ ነበረ። አትግደለኝ አጋሮና ጅማ ሳትወስደኝ ነው የሚባለው። አጋሮችን ተበጓሮ ማለት ብናው የሚታፈስ ብር የሚታፈስ ማለት ነው። አዲስ አበባ ላይ ልጃገረዶች ሲጠፉ መፈለጊያው ጅማ ነበረ፣ አጋሮ ነበር። ፈላጊውም እዚህ መጥቶ ነው የቀረው። በጠቅላላ ወደ 13 ዳንስ ቤቶችም ነበሩ። እነ ቡጊ፣ ማረንገቻቻ፣ ትዊስት ወደ ግራ ትዊስት ወደ ቀኝ፣ ራቴን ስበላ ልብ ያነቀኝ የሚሉት ያን ዘመን ነው። ጅማ ጅማ የውበት ከተማ ጅማ ጅማ የተባለለት በጽሁፋው የቱ ላይ ሁሉ ነበረ። ጅማ የፍቅር ከተማ የሚለው የፍቅር ማህደር ነች፣ የሰላም ማህደር ነች። ጅማ አናጨርሶ ነው፣ በፈገግታ የሚቀበል ነው፣ አገር ሳይጠይቅ ካልጋ ወርዶ የሚያሳድር ነው፣ የራሱን የሚሰጥ እና ጅማ በዛ ዘመን ጅማ ብቻ አይደለም ከተማው። የክብር ዘበኛነት ጥላውን ገሰሰ እነ ማህሙድ አህመድ የመጀመሪያውን አዲስ ዘፈን ለኢትዮጵያ በአዲስ ዓመት ሊያበሰሩ ሐምሌ 16 በጃንሆይ ልደት ቀን አጋሮ ነው የሚገኙት። ክቡራትና ክቡራን እንኳን ከአሮጌው ዘመን በሰላም አሸጋግሯችሁ ለአዲሱ ዘመን ያበቃችሁ እያልን የክብር ዘበኛ የሙዚቃ ክፍል ልባዊ ምኞቱን ይገልጻል። እንግዲህ ካቀረብናቸው ውስጥ የመጀመሪያው እንቁጣጣሽ ሲባል ተጫዋቹን ከናጃቦቹ ዝነኛው ጥላውን ገሰሰ በየዓመቱ ለኛ እንቁጣጣሽ ደስ ይበለን እንኳን ደህና መጣሽ። በየዓመቱ
ይሄ ብቻ ሳይሆን ደግሞ የመኪናሽ ቅድምድም እዚህና ጋሮ ነበር የመኪናሽ ቅድምድም ነባርባ እና ቃሪያ ቀይ መኪና ቀረጅም ስለሆነች ንብርችሊሎ በየአመቱ እዚህ ነበር የመኪና ባላንስ ውድድር ጅማ ላይ ካየት እዚህ ነው ረደና በጅማ ከተከሰቱና ጅማዎች በፍቅር ኖረው ካለፉት ዛሬም ቢሆን ጊዜ እየጠበቀ የሚፈነዳው የስፖርት ባህልና አሸናፊ ታሪካቸው በአስደናቂ ጀብድና ትዝታ የተሞላ ነው። የጅማ ስፖርት ታሪክ ከንጉስ አባ ጅፋር ጊዜ ይጀምራል። ለምን በዘመኑ ህንዶች ጣሊያኖች አረቦች በንግድ ይመጡ ስለነበረ ለራሳቸው አንዳንድ ነገሮችን ይሰሩ ስለነበረ የአካባቢው ባህላዊ ውድድሮችን ስፖርቶችን ነበሩ። ኋላ ጣሊያን ገባ ጅማ ጣሊያኖችም ያው ፒኮሌ ሮማ ነው የሚሏትና እስከ 5000 ጣሊያኖች ነበሩ እዚህ። እነዚህ ጣሊያኖች በትርፍ ጊዜያቸው ይሄ መሬት ላይ የሚወረወር ፉትቦል አንዳንድ ነገሮች የስፖርት እንቅስቃሴ ያደርጉ ነበር። ግን ጅማ ላይ የጅማ የራሱ ያገሬው ስፖርት ከባህላዊ ውጭ የጀመረው በ1933 ጣሊያኖች ልክ ሲወጡ እንግሊዞች ገቡ። ኢትዮጵያ ሚሊተሪዎች ነበሩ። ስለዚህ ጣሊያኖችም የቀሩ ነበሩና ሶስት እግር ኳስ ቡድን ተቋቁሞ በጅማ ላይ ለመጀመሪያ ጀመረ። እንግዲህ ጅማ እንደምታውቁት የጥንት ከተማ ነች። እንግዲህ ደረጃውን የጠበቀ ስቴዲየም ሌሎች ከተሞች ባልነበሩበት ሰዓት ጅማ ከተማ ያለባት ከተማ ስለሆነች ከስፖርቱ ጋር ህዝቡ ተላምዷል ማለት ነው። እንግዲህ ነገርጊዜ መጠየቅ ትችላለህ። በ1935 የኬንያው ጋር እዚህ ነበር የሚጫወቱትና እንደውም እንደ ሀገር ደረጃ ጫውታው ራሱ ጅማ ላይ ሲደረግበት የነበረበት ስለሆነ ይሄ የስፖርት እንቅስቃሴው የጅማ ህዝብ ላይ ኦሬዲ የቆየ ታሪክ ነው ማለት ነው። የጅማ ከተማ የስፖርት ታሪክ በተለይም እግር ኳስ በአማረ ዝናና በተደጋገመ የድል ልማድ ያሸበረቀ ነው። የሁሉም ፍቅርና ድጋፍ ዛሬም ድረስ ያልተለየው ያንጋፋው የአባ ቡና ስፖርት ክለብ 1948 ዓመተ ምህረት መቋቋም ለጅማ የእግር ኳስ አፍቃሪዎች የተለየ የውበትና የትዝታን ቃና ይዞ ብቅ አለ። አባ ቡና ቡድን የጅማ እርሻ ኮሌጅ የመጀመሪያ በኢትዮጵያ ኮሌጅ የነበረ በአሜሪካኖች 0.4 የሚባሉ አሜሪካውያን ነበሩ መምህራን ከመምህራን ከተማሪ ከሰራተኛ የተውጣጣ ምን በለው የክለብ ሻይ ቡናን በለው ምክንያቱም እርሻው ቡናን ሻይ ቅጠል ሌሎች ነውና የለም አገሩ ቡና መገኛ አባ ደግሞ የጅማ ልዩ ክብር ስም አባትነት አክብሮት አባ ቡናን እንበለው ብለው የአባ ቡና ከባድ ቡድን ተቋቋመና ለተከታታይ 6 ዓመት ክፍለ ሀገሩ ሻምፒዮን መሆን ጀመረ። ወይዘሮ ስንቅነሽ ማማ የቀይ ኮከብ እናት አደፍራ አይረሱም። ከኳስ ሜዳ የማይለዩት ሻይ ቡና ይዞ ከስፖርት የሚያበረታቱት 20 ዓመት ፉትቦሉ ከደከመ ከጨለመ ከቆዘመ በኋላ እየቆጨንም እኛም ስፖርት ውስጥ የነበርን ሰዎች ዞን አስተዳደር እና ሌሎች የስፖርት ቤተሰቡ የለም ይሄ ነገር ማብቂያ ሊኖርበት ይገባል ብሎ በ2006 የጅማ አባ ቡና እግር ኳስ ተቋቋመ እንደገና።
አንጋፋው የጅማ አባ ቡና እግር ኳስ ክለብ በ2009 ዓ.ም ወደ ኢትዮጵያ ፕሪሚየር ሊግ ያደረገው ጉዞ በአወዛጋቢ አጋጣሚዎች ተሞልቶ ሊጉን በተቀላቀለበት ዓመት ወደ ታችኛው ዲቪዚዮን እንዲወርድ አስገደደው። በጅማ አባ ቡና መውረድ ማግስት የተቆጨ የመሰለው የጅማ ሌላኛው አብራክ ጅማ አባ ጅፋር ወደ ኢትዮጵያ ፕሪሚየር ሊግ ተቀላቀለ። የጅማ አባ ጅፋርም ያው ከነማ በነበረ ጊዜ ጅማ ከነማም ረጅም ጊዜ ወስዶበታል። ግን ጅማ አባ ቡና ያው ደርቢ ወንድም መንትያው ከመጣ በኋላ ተነቃቃ፣ ተበረታታ፣ ጠንካራ ነው፣ ጥሩ ድጋፍ አገኘ። በእውነት በሚገርም በአንድ ዓመት ይመጣ በታላቁ የጅማዎች ኩራት ንጉስ አባ ጅፋር የተሰየመው ጅማ አባ ጅፋር እግር ኳስ ክለብ እንግዳ በሆነበት ሊግ ሳይጠበቅ ማንም ሳይገምተው በፕሪሚየር ሊጉ ነገሰ። ታላቅ ስኬት ቀይ ለባሾችን ጮቤ ያስረገጠ ክስተት ሐምሌ 9 2010 በፍቅር ከተማዋ እንደ ታላቅ ታሪኳና ጥንታዊነቷ መጓዝ ባልቻለችው ጅማ ከተማ የአባ ጅፋር እግር ኳስ ክለብ ድል ሁሉን አስፈነጠዘ። ሐምሌ 9 ለኛ ታሪካዊ ቀን ነው። ለኛ ብቻ ሳይሆን እንደ ክልልም ማለት ይቻላል። ያ ቀን ጅማ አባ ጅፋር አመቱን ሙሉ ብዙ ወጣ ወረዶችን አሳልፎ በተለያዩ ሜዳዎች ላይ ብዙ ክስተቶችን አሳልፈን እዛን ቀን ደርሰናል። እኔ በእድሜ ብዙ የሚያስደስተኝ ነገር አይቻለሁ። ግን የዛን ጊዜ ቻምፒዮን ስንሆን የነበረውን ደስታ ካሁን በኋላ ምናልባት ድጋሚ ካልተፈጠርኩ በስተቀር ያንን ቀን ድጋሚ እንደዛ አይነት ደስታ ይመጣል ብዬ በህይወት ዘመኔ አልጠብቀውም። ካሁን በኋላ አልጠብቀውም። ምክንያቱም ተመልሼ መፈጠር አለብኝ። ለኔ ያቺ ቀን ልዩ ቀን ነበረች። የጅማ አባ ጅፋር ውጤት ለጅማ ከተማ ብቻ ሳይሆን ክልሎችን ያነቃቃል። የክልል ቡድኖች ሌሎች አካባቢ ያሉትን የከተማ ቡድኖችን ከሰራን ማሸነፍ እንችላለን ብለን ያሳየናል። ከጅሬና አንበሶቹ ጋር ደከመኝ ሰለቸኝ ሳይሉ በታላቅ ፍቅርና የኔነት ስሜት በአባ ጅፋር ቀለም ደምቀው ከክለቡ ጎን የቆሙ ደጋፊዎችም የ2010 ድል በ2011 እንዲቀጥል ይሻሉ። አዳላይ ያመኛል ጅማ ሲነካ ያመኛል ሀገር ሲነካ የትም ሀገር ላይ ክለቡ ሲሄድ አብረን እንሄዳለን። የትም ሀገር ላይ ዝናብ የለም፣ አይበግረውም፣ ፀሐይ አይበግረውም። የትም ቦታ ላይ ክለቡ ጨዋታ ያለበት ቦታ ላይ እየሄደ ይደግፋል። ጅማም ደግሞ ሲሆን ህዝቡ ከከተማው ብቻ ሳይሆን ከአካባቢው ላይ ነቅሎ የሚመጣው ሁሉም ከልብ ደጋፊ ነው። አባቡና ነበር ከዚህ በፊት አባቡና ሞረድ አለ። የአባቡና ሞረድ ያቁጭትም አለበት። ስለዚህ ሁለት አናጣም በሚል ህዝቡ ከፍተኛ እንቅስቃሴ ሲያደርግ ነበር ከሚጠበቀው ላይ።
ጅፋር ክለብ ሻምፒዮን በመሆኑ ከተማውን አነቃቅቶታል። ከዛ መነሻ በማድረግ እንግዲህ ዘንድሮ አመት ስፖርቱ ጅማ ላይ ሲደረግ ወደ ጅማ የሚመጣ ደጋፊ አለ። በዚህ ሁኔታ ደግሞ የንግድ እንቅስቃሴው ይጨምራል፣ ሆቴሎች ይጨምራል፣ ወደ ቢዝነስ ይቀየራል ማለት ነው ስፖርት። ስለዚህ ይሄ መነቃቃትን ፈጥሯልና ይሄ አንድ የተገኘ ውጤት ነው ማለት ነው። ሁለተኛው ነገር ይሄንን ውጤት ይሄንን አባ ጅፋር ክለብ ሻምፒዮን ሲሆን ወጣቱ አካባቢ መነሳሳቶች እየተፈጠሩ ነው። ይህች በጅማ ከተማ መሃል እምብርት ላይ የተንጣለለችው የስፖርት ማዘውተሪያ በረዶን በቀላቀለ በክረምቱ የዝናብ ዶፍ እየጨቀየችም ቢሆን ዕለት ተዕለት ከላይዋ የማይወርዱትን የታዳጊ ሕፃናቱን የእግር ኳስ ፍቅር ከማስታገስ ለሰከንድ እንኳን ሰልችታ አታውቅም። ዲፌንሲቭ ሚድፊልደር ነው የምጫወተው። አለቲሜ ጥሩ ተጫዋች ነኝ ብዬ አስባለሁ። ለራሴ ለሀገሬም ትልቅ ቦታ መድረስ ፈልጋለሁ። ጅማ አባ ጅፋር ላይ ትልቅ ውጤት ባመጣ በጣም ደስ ይለኛል። ከዛን ትልቅ ቦታ ሆኜ ለሀገሬ ትልቅ ነገር ማበርከት ፈልጋለሁ። እኔ ለአባ ጅፋር ተጫዋቼ ልክ እንደ አባ ጅፋር ሌላ ቲሜን ብቻ ደስ ይለኛል። አባ ጅፋርን ብቻም አይደለም ኳስ ነው ሚያለማይ ኳስ ለመጫወት ስለምፈልግ ኳስም የትም ሀገር የትም ሱፐር ሊግ ምንም ተጫዋቼ ኳስ ብቻ መጫወት ነው የምፈልገው። በቃ ሀገሬን ብቻ አስጠርቼ እኔ እንደ አባ ጅፋር ዋንጫ ለመብላት ነው የምፈልገው። እኛን አቅፎ እንዳሰራና አሰልጣኛችን እኔም ትንንሾችን ትልቅ ቦታ ማድረስ እቅዳለሁ። በጅማ ከተማ አስተዳደር ያላሰለሰ ጠንካራ የፋይናንስ ድጋፍ ወደ ሀገሪቱ የእግር ኳስ ቁጥር 1 ሊግ ማማ በአጭር ጊዜ የወጣው የጅማ አባ ጅፋር እግር ኳስ ክለብ በአዲሱ ዓመትም የሻምፒዮንነት ክብሩን አስጠብቆ ለመጓዝ ቆርጧል። ከሀገር ቤት በዘለለ በካፍ ቻምፒየንስ ሊግ ሀገሩ ኢትዮጵያን የሚወክለው ጅማ አባ ጅፋር ከፍ ያለ ጥራት ባለው ውድድር ላይም ጠንካራ ተፎካካሪ ለመሆን ያልማል። የጅማ ከተማ ለረጅም 10 ዓመታት ያህል ቀድማ በጀመረችው የስልጣኔ መንገድ መግፋት አቅቷት ብትፋዘዝም ዛሬ ግን ከቆየ እንቅልፏ እየተነቃቃች ወደፊት ለመራመድ ትንሳኤዋን የጀመረች ይመስላል። ትልቅ ተስፋ ያላት ከተማ ብትኖር አሁን ጅማ ነች። ጅማ ካሽክሮፕ ኤሪያ ነው። እንግዲህ ቡና መገኛ እዚህ ነው። ቡናም ደግሞ ኮንትሪቢዩት ከሚያደርጉት ከፍተኛው በሀገር ደረጃ ከምታቀርበው ዞንም ከተማም ብትሆን ጅማ ነች። ስለዚህ ይሄን ተከትሎ አሁን ከፍተኛ እንቅስቃሴዎች እየመጡ ነው ወደ ጅማ። ለምሳሌ ማንሳት ጅማ ዩኒቨርሲቲ በሀገር ትልቁ ግዙፍ ዩኒቨርሲቲ ነው። አሁን 3 ካምፓሶች ያሉበት ነው። እነዚህ የንግድ እንቅስቃሴውን ይጀምራሉ ማለት ነው። ይህ ብቻ አይደለም። አሁን ጅማ ከተማ ሲቲ ዩኒቨርሲቲ ልትሆን ትችላለች። አሁን ጅማ ዩኒቨርሲቲ በደንብ አይተህ ከሆነ ቶፎርሳ ካምፓስ አለ፣ ግብርና ካምፓስ አለ፣ ሜን ካምፓስ አለ፣ ፕላስ ደግሞ የቢዝነስ ካምፓስ አለ። ሌሎችም አሁን ደግሞ ለመገንባት ያቀዱ ብዙ ነገሮች አሉ። እንግዲህ ስቴዲየምም ካየው እንግዲህ በጣም ኢንተርናሽናል ስቴዲየም የገነባ ያለውና የጅማ ከተማ ነዋሪ ውስጥ 1/4 የሚያክሉ ከጅማ ዩኒቨርሲቲ ጋር የሚገናኝ ህዝብ ነው እዚህ የሚኖረው ማለት ነው። በዚህም ጅማ ዩኒቨርሲቲ ወደ ልማት የሚገባበትና ከተማውን ሰፖርት የሚያደርግበት ሁኔታዎች እየተመቻቹ ነው ያሉት። በአጠቃላይ እኛ እንደ እቅዳችን ጅማን የኮንፈረንስ ሴንተር ማለት ሰው መጥቶ መዝናናበት። ድሮ እንግዲህ አባቶቻችን ሲያነሱ ከአዲስ አበባ መዝናኛ የሚወጣው ወደ ጅማ ነው።
ስለዚህ ያን ለመመለስ እኛ አሁን እንቅስቃሴ ጀምረናል። በዚህ ደረጃ ጥሩ ምርት ይመጣበት ነው። ጅማ በብዙ ጥንታዊ የታሪክ አሻራ የደመቀች ከጅሬና አንበሶቹ ታላቅ የእግር ኳስ ድል ጋር በተያያዘ ዘርፈ ብዙ የኃያል ስሟ መጠሪያ የሙያ ኮከቦቿን በየመድረኩ እንደባለፈው ዘመን መልሳ ለማውጣት ዳግም እየጣረች ያለች የፍቅር ከተማ